አልጋዬን ማንጠፍ ረሳሁኝ። በሉ አሁን ላነጥፍ ነው። እሺ ዝም ብዬ ጣል ጣል ነው የማደርግበት ከፊት ጋይስ መስኮት አይታችኋል? እንዴት እንደማጸዳው እጅ አይገባም። እዛኛው ቤት ላይ ወጥቼ ነው ወደዚህ ውሃ መረጫውን ገና ማለት ነው ጋይስ አያችሁት? እጅ አይገባም። ቢገባም ደግሞ እዚህ ድረስ ብቻ ነው የሚገባው። ከዚህ በላይ አይገባም። ለዚህ አይጸዳልኝም። ስለዚህ ከውስጥ ብቻ አጥብቼ በውጭ ነው እጅ እዛኛው ቤት ላይ ወጥቼ ውሃ መጣች ሴትዮዋ። ከዛ ጋይስ ወደታችን እንወርዳለን። ቢጃማችንን እንቀይራለን። ባይዘዌ ቢጃማዬን ሳልቀይር ነበር የላኛውን እየጨረስኩ የነበረው። ቢጃማዬን እቀይራለሁ። የስራ ልብስ ለብሳለሁ እላቸዋለሁ። እንደዚህ ቀይረናል። ይኸው እንደዚህ ቀይረናል። የስራ ልብሳችን እንግዲህ እላቸዋለሁ። ቁርሴን እንደዚህ በላለሁ እላቸዋለሁ። ጎመንና ድንች ነው። ይሄ ደግሞ በራታ ነው። እቺ ደግሞ ከረክ ነች። ወንድም ያችን መስኮት እናጽዳለን። ከላይ እዚህ ላይ ወተን ማለት ነው። አያችሁ የቆምኩበት እዚህ ጋር እዚህኛው ቤት ላይ ቆሜ ነው እንግዲህ ይሄንን ማጥባው ማለት ነው። ይኸውላችሁ ይሄን ሁሉ እንዳለ ግድግዳውን አጠብኩ በእንትን ቆሸሸውም ማለት ነው። ይሄ እዚህ ላይ እንኳን ከውስጥ ስለሆነ እንትን አላልኩም እንጂ ይሄ እንዳለ ቡክት ብሎ ነበር ግድግዳው ፊት ለፊቱ ላይ ማለት ነው። ታችኛውን በዛኛው አሁን የታችኛውን ደግሞ ጨርስበታለሁ። ታች ውሃ ስላለ ይሄኛውን ለዚች ብዬ ነው የወጣሁት አሁን ፎቅ እና በዛውን ግድግዳውን እንግዲህ ይሄንን ደረጃ ወጥቼ ነው ያላችሁ። እንደ ኤስ ነው የሚሽከረከረው ደረጃ አድርቄ ጨርሻለሁ። እንግዲህ በልብዬ አጥቤ መጀመሪያ አጥቤ ከዛ ወለወል ሻወራችንን ወሰደን። አሁን እንደዚህ ፏ አለ። ይሄው እንደዚህ ፏ አለ እላችኋለሁ። እንዴት ነው? ያምራላ። እንትኑ አሁን ሰላጣችን
ልብስ አጠባ ላይ ነኝ ውዶቼ። ይኸውላችሁ እንግዲህ ሰግጄ መጣላችኋለሁ። እንግዲህ አስራችንን ሰግደናል ውዶቼ። እናንተ ሰግዳችኋል? አዎ ስገዱ። ትንሽ አረፍ እንላለን አዛን እስኪል። አሁን 5 ሰዓት ተኩል ነው። 10 ደቂቃ ወይ 5 ደቂቃ ነው የቀረው። አረፍ እንላለን እንግዲህ ከጠዋት ጀምሮ። አሁን ነው ቂጣችን የተቀመጠው ማለት ነው።